ላክ አሜን መቃባ ከንልማ ከነፉረ ቁልቁሉ ዋቀ ቶኮን ኒያመና አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የአደራ የቃል ኪዳን ልጆች አይንተ እግዚአብሔር አባቶቼ ካህናት ላይካነ ምስጢር ወንድሞቼ ዲያቆናት አባቶች እናቶች ወጣት የሰንበት ትምህርት ቤት ተማሪና ሕፃናት ሁላችሁም እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር አምላካችን እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን በምሕረቱ በቸርነቱ በካህሊነቱ ለዚች ሰዓት ለዚች ዕለት ያደረሰን ክብር ምስጋና ለሱ ይሁን። እንኳን አደረሳችሁ። እስል ብላችሁ እግዚአብሔርን አመስግኑ። እንግዲህ ድምጼ የሚሰማ ከሆነ በተቻለኝ መጠን ከፍ አድርጌ መናገር እሞክራለሁ ማለት ነው። ራቅ ብላችሁ ያላችሁት ድምፁ ላይሰማ ስለሚችል ቀረብ ብትሉ አንዳንድ ነገሮች ሲስተካከሉ ድረስ መብራት ስለጠፋ የሚሰማ አይመስለኝም። ራቅ ብላችሁ ያላችሁት እስቲ ዛፍ ውስጥ ያላችሁ ድምጽ ይሰማል? እስቲ በእጅ ይሰማል ትላላችሁ? የሚሰማ ከሆነ እስቲ በእጅ አሳዩኝ። ራቅ ብላችሁ ያላችሁ እሺ፣ በዚህ ጋር ይሰማል? እሺ፣ በተቻለኝ መጠን ከፍ አድርጌ ነው መናገር የሚሞክረው። ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የሚወጣ የለም። ሰሚራቲ ካንቡዌ ኤልመነማቲ ለለት ገረሰሚ ኦል ከንዴብኡ ህንጅሩ ጀዳ ይሰማል ድምፅ? ምንድነው ያልኳችሁ? እሺ ምንድነው ያልኳችሁ? የሚሰማ ከሆነ በተለይ በኋላ ያላችሁ ምንድነው ያልኳችሁ? ሰምታችሁኛል? እሺ ምንድነው ያልኳችሁ? አሁን ያልኳችሁን ቃል ደግሞ የሚነግረኝ እሺ የለም? አንድ ነገር አንድ ቃል ተናግሬ ነበር። ምንድነው ያልኳችሁ? አይሰማም? እንዲህ በአንድነት እስቲ በሉ። የለም ይላል። ይቺ ዛሬ የትምህርታችን ርዕስ የአብይ ጾም የመጀመሪያው ሳምንት የቅዱስ ያሬድ ስያሜ በዚህ ርዕሰ ቃል መነሻ አድርገን የምንነጋገረው ይሆናል። ያደከናቲን ቶርቤ ቶኮፋ ሶመ ጉዳ ሶመ ኬኝ በርኖተ ጀልቀባ ከኑተው ህንጅሩ ሜ ሁንዱምት ኬሰን ያደ ኬሰን ጀቸ ኬሰን ካሳቲ ሰሚዳ ከኑ ፌደለት የዳ ኢልመ ነማ ኢሳነለት ገረሰሚ ከንዴቢኡ ህንጅሩ ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የሚወጣ የለም። ይህንን ኃይለ ቃል የምናገኘው በቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ያለው ኃይለ ቃል ነው። ጀችኩን ከንን ያርገሙ ወንጌለ ቁልቁልቻ ዮሐንስ ቦቆና ሰዲ ኩደ ሰዲ ጉባ ይረት
ያደ ጅሩዳ ጀቻዳ ከሰማይ የወረደው የሰው ልጅ የተባለው እሱ ማን ነው? የዚህ ትምህርት መሰረታዊው ዓላማ የአብይ ጾም አንደኛ ሳምንትን የሚያስታውሰን ቃል ነው። ምናልባት አንድ ነገር ሊበላችሁና ቅድም ዳቆኑ ሰራዩ ዳቆን ሲያዜም እንደሰማችሁት አንድ ቃል ተናግሮ ነበረ። እሱ ምንድነው የምለው? ተቀነዩ ለእግዚአብሔር በፍርሃት ወታሰው ሎቱ በረአድ እያለ ዳቆኑ በመዝሙር 2 ከቁጥር 11 እስከ 12 ላይ ይህንን ያዜም ነበር። እንግዲህ አሁን ጾማችን ነገ ሊገባ ነው፣ ልንጀምር ነው። ጾሙን እንዴት እንጀምረዋለን? ጾም ንኬኘ ጉያ ቦሪ ከና ሴኑ ዳፊ ሂንሴነሲ ሶመ ከና አከሚቲን ሶምና ዋይን ቡኡ ዋቀዮሞ ማሊዳ አከሚት ወልት ዱፋ። እንግዲህ ጾማችን ሊጀምር ነው። በፍርሃት ለእግዚአብሔር ተገዙ ይላል። ፍርሃትንና ጾም ምን አገናኘው ልትሉ ትችላላችሁ። የእግዚአብሔር መውረድ ከሰማይ ሰማያት መጥተው ከድንግል ማርያም ከስጋ ስጋ ነስቶ መወለድ ከዚህ ጋር ምን ያገናኘዋል ልትሉ ትችላላችሁ ማለት ነው። እነዚህን እንግዲህ የመጀመሪያውን በቅዱስ ዮሐንስ ወንጌል ምዕራፍ 3 13 ላይ ያለውን ስንመለከት ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የሚወጣ የለም ይላል። እርሱም በሰማይ የሚኖረው ነው ይላል። እንዲህ ካለ በኋላ የሰው ልጅ እንዲህ ይሰቀል ዘንድ አለው ያመኑበት ሁሉ ለዘላለም ሕያው ሆነው እንዲኖሩ እንጂ እንዳይጠፋ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እንዲጠፋ እግዚአብሔር አንደኛ ልጁን ቤዛ አድርጎ እስኪሰጥ ዓለሙን ወዶታል ይላል። በጣም የሚገርም ኃይለ ቃል ነው። ምንድነው ያለው? ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ይሰቀል ዘንድ ግድ ነው ይላል። መጀመሪያ ከሰማይ የወረደው ከሰው ልጅ በቀር ወደ ሰማይ የሚወጣ የለም አለ። ጀልቀበረት ሰሚዳ ከንቡኤ ኤልመነማቲ ነለቲ ገረሰሚ ከን ኦልበው ህንጅሩ ጀዴ እቲ አንሴሞ ኤጋ ሙሴን ገሞጅጀ ኬሰቲ ቦፊቻ አኩመ ፈኒሴ ilmi namaa immoo fannifamuun isaa dirqamadha jedhe። የማን ልጅ? የሰው ልጅ ይሰቀል ዘንድ ግድ ነው አለ። ያ ከሰማይ የወረደው ያ ከሰማይ የመጣው አምላክ የእኛን ሥጋ የለበሰው ጌታ ለወደፊት የሚደርስበትን በሱ ላይ የሚደርሰውን ለእኛ ብለው እሱ የተቀበለው ጻኦ መከራውን ለማስታወስ ነው ይህ ቃል የተነገረው። ጀችኩን ጀቸ ባዬ በላ ታየዳ። ይህ ቃል በጣም ሰፋ ያለ ቃል ነው። እንግዲህ በጣም የሚገርማችሁ ከሰማይ ከወረደው በቀር የሚል ምንድን ነው? ሰሚራ ከንቡኤን አለጋፈ ጀዱ ማልጀቹ በርባዴቱ። ይህንን ቃል ብቻ እንመልከት። ከሰማይ የወረደው በቀር ወደ ሰማይ የሚወጣ የለም ሲባል ያ አምላክ የኛን ሥጋ የለበሰው ጌታ ሥጋችን የለበሰው አምላክ ከአምላክነቱ ሳይሻር ከአምላክነቱ ሳይቀነስ ዋቁማ ኢሳ ጎፍቱማ ኢሳራ ኦቶ ህንረቲን ኦቶ ህንቀነፈሚን ለምን ሥጋ የለበሰው አምላክ አይደለም ስላሉ፣ ሥጋ የለበሰው አዳኝ አይደለም ስላሉ፣ ሥጋ የለበሰው የሰው ልጅ ነው እንጂ አምላክ አይደለም ብለው ብዙ መናፍቃን ስለተነሱ እንደውም እነዚህ እነ ንስጥሮስ እነ ሌሎቻቸው ድንግል ማርያምን
የሰው አምላክ እንጂ የጌታ አምላክ መባልም አይገባትም ብሎ የተለያዩ መናፍቃን በወቅቱ ተነስቶ ነበሩ። የሚገርማችሁ ያ ስጋ የለበሰው የኛን ስጋ የለበሰው ወደዚች ምድር የመጣው ያስተማረው በጥቂቱ ያደገው የተጠመቀው የተሰቀለው አምላክ መሆኑን ከሰማይ ከወረደው ከሰው ልጅ ሰው የሆነው ተዋሂዶን በዚህ ነው የምናምነው። ተዋሂዶ ከነመኑ ኢሰከናቲን ማቲ ወን ዋቀዩ ተዋሂዶ ማለት እንግዲህ ቃሉ የግሪክ ቃል ሲሆን ቀጥተኛ መንገድ ማለት ነው። ስጋና ሰውና አምላክ አምላክና ሰው የተዋሄደበት አንድ የሆነበት ማለት ነው። ይህንን ቃል ሲያረጋግጥ ከሰማይ ከወረደው በቀር ወደ ሰማይ የሚወጣ የለም እሱም የሰው ልጅ ነው አለ። ሰው ልጅ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የሰውን ስጋ ከለበሰ በኋላ የሰው ልጅ ተብሏል። ጎፍታን ኬኝ ቆርጭ ኬኛ ኢየሱስ ክርስቶስ ዋቀዳ። እንግዲህ አምላካችን ፍጹም አምላክ ፍጹም ሰው ሆኗል። እንግዲህ አስቡት፣ እዚህ ላይ ሁለት አይነት ከሁለት ባህሪ አንድ ባህሪ አመለ ለመራቲ አመለ ቶኮ ይላላ። ከሁለት ባህሪ አንድ ባህሪ ሁለት የሆነው አንድ ሆኖ ለመከንተ የተኮተኤ ዋቀዮ ፎንል መነማ ኡፈቴ ገረብየ ለፋ ከራ ዱፌራ ዋቀዮ ጋፈ ፎን ኡፈቱ ዋቁማ ኢሳራቲ ገሪቡኤ ወሶ ሂንተኢን ዋቁማን ኢሳ አኩመ ጅሩቲ ተኢ ቃማ ሰዲ ኬሳ እኒ ገረብየ ለፋ ዱፌ ፎንል መነማ ኡፈቴ ኩን waaqa ta'uunsaa nama ta'uunsaa beekame gara abbaa isaa mirga abbaa isaatti immoo ol deebi'uunsaa kan itti lallabamedha jechaadha። ዛሬ እንግዲህ ብዙ ሐሳብ የሚቀርቡበት የመጀመሪያው ሳምንት የመጀመሪያው ዘወረዴ ብለው ቤተክርስቲያናችን ቅዱስ ያሬድ እንደሰየመው በዚህ ቤተክርስቲያናችን ታስተምረናለች ማለት ነው። ምን ክርስቲያና ከኝ ቶርቤ ጀርቀባ ሶመ ጎፍታ ከኝ ቆርጨ ከኝ ኢየሱስ ክርስቶስ ይቲን ዘወረደ ዮከንሞ ካንሙ እጀቴቱ በርሲስቲ ከናፍ ቁልቁልቲ ዮሐንስ ዋይ ዘወረደ ዮከንሞ ዋይ ቡኡ ዋቀዮ ከነ ሰሜራ ከኑፌ ነለቲ ገረ ሰሜቲ ከንዴሉ እንጅሩ እንስሞ ኢልመነማ ኢሰተይ ዋቀዮ ለጀቹዳን ያደከና ኑበርሲሳ ጀቻለ። የዚህ ሳምንት የመጀመሪያው ሳምንት ስያሜውን ያገኘው ቅዱስ ያሬድ እንደሰየመው የቅዱስ